ሰላም ሰላም ወንድሞቼ እንደናችሁ ሰላማችሁ ይብዛ። ልጃችን ዘማሪ ዌና ላጊዴ ለትምህርት ወደ ወላይታ ሶዶ በሄደበት አማርኛን በሚገርም ሁኔታ ችሎ መጥቷል። እንዲሁም ደግሞ ወላይትኛንም በሚገርም ሁኔታ መናገር ይችላል። አሁን በወላይትኛ ሲዘምርልን እስኪ እንመልከት። Dike agada dike dike agada dike daka agada di daka daka agada di daka yesiraye kana kashirayo kana aera robai lela la la orang yesiraye kana kashira goyana laela robai lela la la orang asati we gonan enda sonda si e gonan asati we gonan bare gundi gonan sare diya ganan ara to saite sing iro to saite sing boy chop diganan asati we gonan enda sonda si e gonan asati we gonan erena ra gonan asati we gonan bare gundis gonan asati we gonan esa sa gonan sare diya ganan ara to saite sing iro to saite sing boy chop diganan ክብር ምስጋና በምህረቱ በቸርነቱ ባለጠጋ ለሆነው ለክርስቶስ ኢየሱስ ይሁን። እንግዲህ ወንድማችን ዘማሪ ዌና ላጊዴ የትምህርት ዘመኑን ጨርሶ ማለትም የዚህ ዓመት ትምህርት ጊዜውን ጨርሶ ለእረፍት መጥቶ ቤተሰቡንም ሰላም ብሎ አሁን ያለው እኔጋ ነው። እግዚአብሔር ይመስገን። በሁለተኛ እንድዘምር ያደረኩበት ምክንያት አለኝ። እንግዲህ ትምህርት ለመማር በሄደበት እዛ አብዛኛው የምናገረው ወላይትኛ ስለሆነ እዛ የወላይትኛን ቋንቋንም ይችላል፣ መዝሙሮችንም በሚገርም ሁኔታ ይችላልና ለዚህ ሁሉ ያበቃው እግዚአብሔር ስሙ ይባረክ። በጣም ደስ ብሎኛል። እንግዲህ የትምህርት ጊዜውን የዝን ዓመት ጨርሶ መጥቷል። ይገርማችኋል፣ ትምህርት ከተጀመረ ከሁለት ወር በኋላ ነው ወደዛ የሄደውና ግን እዛ ስንተኛ ወጣ መሰላችሁ? ሰባተኛ ወጥቶ ነው መጣው። ሰባተኛ ወጥቶ ነው መጣውና በጣም ደስ የሚል ጊዜ ነበረው እያሉ እዛ ትምህርት ቤት ያሉት መምህራን በጣም ተገርሞ አማርኛን በሚገርም ሁኔታ ችሏል። እንደገና ደግሞ ወላይትኛ ችሏል። የሚገርም ችሎታ አለው እያሉ እየመሰከሩ ነበርና በጣም ደስ ይላል። ተጽፎው በጣም ደስ ይላል እና ስለዚህ ስለ እሱ እግዚአብሔር ይመስገን። እንደገና ደግሞ ወንድሜንን አብዩን እግዚአብሔር ዘመንን ይባርክ ለማለት ፈልጋለሁ። ምክንያቱም ወደዛ ለትምህርት ሲሄድ ይብላተና እንደገና ወደ ጎዳና ወጥቶ ነበር። እዛ ከሐዋሳ እየተማረ ካለበት ተባሮ ወደ ጎዳና ወጥቶ ነበር። እግዚአብሔር ወንድማችንን አብዩን ተጠቅሞ እንደገና ወደዛ እንዲሄድ ብዙ ጥረት አድርጎ ወንድማችን አብዩ ብዙ ዋጋ ከፍሏል። እግዚአብሔር ዘመንህን ይባርክ ለማለት ፈልጋለሁ። በእውነት ተባረክ አብዩ። በመቀጠልም እግዚአብሔር ዘመናችሁን ይባርክ ለማለት የምንፈልጋቸው ልጆች አሉ። በተለይ አሲያ ብዙ ዋጋ ከፍላለች። ለዚህ ልጅ ህይወት መለወጥ ብዙ ዋጋ ከፍላለች። እህታችን አሲያ እግዚአብሔር ዘመንሽን ይባርክ ለማለት ፈልጋለሁ። እነ ድገዋግሶ እነ ሳሚ በውጭ ያሉት እህቶች ወንድሞች ስማችሁን የማላቃችሁ ብዙ ወንድሞች እህቶች አላችሁ። ስለዚህ ልጅ ብዙ ዋጋ የከፈላችሁና እግዚአብሔር ዘመናችሁን ይባርክ ለማለት ፈልጋለሁ። እንግዲህ ዌና ላጊዴ አሁን ከእንግዲህ በአፍ እየመታ አይዘምርም፣ ጊታር እየመታ እንድዘምር እናደርጋለን ብዬ አስባለሁ። እዛ የተማረ ባለበት ትምህርት ኪቦርድ አለ።
ኪቦርድ አለ ጊታር ግን ስለሌለ አሁን በእረፍት ጊዜው ጊታርን እንድለማመድ ለማድረግ ሐሳብ እቅድ አለኝና ስለዚህ እግዚአብሔር አሁንም ህይወቱን እንድረከብ እግዚአብሔር መንገዱን እንድከፍት ህይወቱ እንድለወጥ በጸሎታችሁ እግዚአብሔር በሰጣችሁ ለዚህ ልጅ እገዛችሁን እንዳትነፍጉት እላለሁ እግዚአብሔር ዘመናችሁን ይባርክ ተባረኩልኝ እወዳችኋለሁ ሻሎም ተባረኩ